ይትቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን መንግሥት ያንተ ናት ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስረ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። የተከበራችሁ የተወደዳችሁ ወገኖቻችን ሁላችንም ተረዳድተን ተሳስበን የተቸገረውን እየረዳን እንድንኖር የአምላካችን መልካም ፈቃድ ይሁንልን። ብፁዕ አባታችንን ረጅም ዕድሜ ከጤና ጋር ያድልልን ከፍ ያድርጋችሁ ጥልቅ የሆነ መልእክት ጭምር ነውና ያስተማሩን ብፁዕ አባታችንን ረጅም ዕድሜ ከጤና ጋር ያድልልን። ከዚህ በኋላ የሚኖረው መርሃ ግብር ብፁዕ አባታችንና ክቡር ከንቲባው እንደዚሁም የአድባራት አስተዳዳሪዎች ደመራውን ባርከው ይለኩሳሉ። ከዛ ውጭ ግን ያለነው ግን በያለንበት ቦታ ሆነን ሌላ ሌሎቻችንን